አሊለነ ቅድስ ሰው ሆኖ በኃጢአት ከመጣው ፍዳ ካዳነን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። አንቲ ውእቱ ዘመድ ዘምስር ወዳዊት ከዳዊት ስር ከዳዊት ባህር የተገኘሽልን ዘመድ አንቺ ነሽ። ስር ወደ ላይም ወደ ታችም ያድጋል። ወደ ላይ ቢያዩ እሴይ፣ ወደ ታች ቢያዩ አልዓዛር ነው። ጉንዱ ዳዊት ነው። ወለርኪ ለነ በሥጋ መድኃኒነ ኢየሱስ ክርስቶስ ዋህድ ቃል ዘእምአብ ዘእምቅድመ ዓለም ህቡ ቅድመ ዓለም ህቡ ከሚሆን ከአብ አካል ዘእምአካል ባህሪ ዘእምባሕሪ እየተወለደ ተቀዳሚ ተከታይ የሌለው የአብ አካላዊ ቃል መድኃኒታችን ኢየሱስ ክርስቶስን በሥጋ የወለድሽልን ዘመድ አንቺ ነሽ። አባርሶ ራሱን በሥጋ ህቡብ ያሰኝ ወነሳ ምኔኪ አርአያ ገብር ካንቺ አርአያ ገብርን ቢነሳ አንድም ወለርኪ ለነ በሥጋ መድኃኒነ ኢየሱስ ክርስቶስ ዋህድ ቃል ዘእምአብ ዘእምቅድመ ዓለም ህቡ ቅድመ ዓለም ከአብ አካል ዘእምአካል ባህሪ ዘእምባሕሪ እየተወለደ ተቀዳሚ ተከታይ የሌለው የአብ አካላዊ ቃል መድኃኒታችን ኢየሱስ ክርስቶስን በሥጋ የወለድሽልን ዘመድ አንቺ ነሽ። ሀባ ርእሶ ህቡ ሀባ ርእሶ ነው። ቅድመ ዓለም ህቡ የሚሆን ጌታ ራሱን በሥጋ ህቡ ቢያሰኝ ወነሳ ምኔኪ አርአያ ገብር ካንቺ ሀየሰ ወረሰ ከብረ ተለዓለ መባልን ገንዘብ አደረገ። ሰአሊ ለነ ቅድስ ሀየሰ ወረሰ ከብረ ተለዓለ ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ኮንኪ ዳግሚተ ሰማይ ዲበ ምድር ኦ ወላዲተ አምላክ ዘእንበለ ርኩስ ያለ መለወጥ አምላክን የወለድሽ እመቤታችን ምድር ከመባል ላይ የሰማይ ሁለተኛን ተባልሽ። አንድም ከምድር በላይ ላለችዋ ሰማይ ሁለተኛን ሆንሽ። እመቤታችን ዳግምነቷ ለጽርሐ አርያም ነው። በአድማስ በኩል ምድሩን እንደ መሶብ ሰማዩን እንደ መሶብ እፍያ ምድሩን እንደ ወጭት ሰማዩን እንደ ወስከምቢያ አንድ አድርጎ አያይዞታል። ወአስተጣበቅዎ ዲበ እብነ ኮኩ እንዲህ ሰረቀ ለነ እምኔኪ ፀሐየ ጽድቅ ጠፈር ደፈር የማይከለክለው ጨለማ የማይፈራረቀው ጉም ደመና የማይጋርደው ፀሐየ ጽድቅ ኢየሱስ ክርስቶስ ካንቺ ተወለደልን። ወወለድኪዮ በከመ ትንቢተ ነቢያት ዘእንበለ ዘር ወኢሙስና ቅዱሳን ነቢያት ይወርዳል ይወለዳል ብለው ትንቢት እንደተናገሩ ያለ መለወጥ ያለ ዘራ ብእሲ ወለድሽው። ሰአሊ ለነ ቅድስ ያለ መለወጥ ያለ ዘራ ብእሲ ከወለድሽው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። አንቲ ውእቱ ደብተራ እንተ ተሰመይኪ ቅድስተ ቅዱሳን ከተለዩ የተለየች ከከበሩ የከበረች ቅዱሳን ነቢያት የሚያገለግሉባት ደብተራ ኦሪት አንቺ ነሽ። ወውስቴታ ታቦት በወርቅ ልቡጥ እምኩለሄ በውስጥ በአፋ በወርቅ የተለበጠ ታቦት ያለባት ደብተራ ኦሪት አንቺ ነሽ። ወውስቴታ ጽላተ ኪዳን 10 ቃላት የተጻፉባቸው 2 ጽላተ ሕግ ያሉባት ደብተራ ኦሪት አንቺ ነሽ። ጽላተ ኪዳን አለ ሕጌን ብትጠብቁ ጠብቃችኋለሁ፣ ሕጌን ባትጠብቁ ግን አጠፋችኋለሁ ብሎ ተካሂዶባታልና። መሶበ ወርቅ እንተ መና ህቡ ረቂቅ መናን በውስጧ የያዘች መሶበ ወርቅ ያለችባት ደብተራ ኦሪት አንቺ ነሽ። ይህስ እንደምንድነው ቢሉ እግዚአብሔር ለሙሴ ተገልጦ በመካከላቸው አድር ዘንድ መቅደስ ይስሩልኝ ብሎታል። ሙሴም ከእግዚአብሔር በተቀበለው መመሪያ መሰረት 3 ክፍል ያላት ደብተራ ኦሪት አሰርቷል። የመጀመሪያይቱ ክፍል ቅድስተ ቅዱሳን ትባላለች። ይህችውም ጽላተ ሕግ ያለባት ኪሩቤል ክንፋቸውን የሚጋርዷት ታቦት ያለባት መናውን የያዘች መሶበ ወርቅ የለመለመች የአሮን በትር የወርቅ ማዕጠንት ያሉባት ውስጠኛይቱ ክፍል ናት። በዚህች ክፍል ሊቀ ካህናቱ በዓመት አንድ ጊዜ ስለ ራሱና ስለ ሕዝቡ ኃጢአት ደም ይዞ
ይገባባታል፣ መስዋዕት ያሳርግባታል። ሁለተኛይቱ ክፍል ደግሞ ቅድስት ትባላለች። በዚች ክፍል ሌዋውያን ካህናት እየወጡ እየገቡ ይጸልዩባታል። የሚቃጠለው መስዋዕት ያቀርቡባታል፣ መብራት ያበሩባታል፣